አይዋ እንዴት ነሽ? እስኪ ኦንላይን ላይ ግቢ አንዴ። እንዴት ነሽ? ደህና ነሽ? እንዴት ዋልሽ? ሻባ የሆነ ጉዳይ ላማክርሽ ነበረ፣ በስራ ጉዳይ ትችያለሽ አሁን ማውራት? እሺ ቆይ 3 ሰዓት ይሆናል። ጸሎት ስንገባ ጸሎት ቤት አወራች። እሺ በቃ ዋትሳፕ ላይ ላኪልኝ። በቃ ጸሎት ቤት ስትገቢ። አይ እዛ ሆነሽ አሁን ማውራት አትችይም? እሺ እችላለሁ። በቃ እሺ። ወይንስ ነገ አይደርስም? ምን ስራ ላይ ነሽ አሁን? ምን እያደረግሽ ነው? ነበር በቃ አሁን ጸሎት ቤት ገባ። አሁን እሺ ትችያለሽ። ምን ነው የሚያስቸኩል ነገር ነው እንዴ? ስራ የምትይው ቤት ስትመጪ አናወራም ነበር? እሺ አውሪኝ። ጸሎት ቤት ነኝ። አይ ከኛ ጋር ለመነጋገር ስራውን ከውጭ የሚመጡ ሰዎች ነበሩና የውጭ ዜጎች ናቸው። እና አንደኛው ቀድሞ ስለመጣ እኔ ብቻዬን ሩም ከሚይዝ ለአንድ ለሁለት ቀን አንቺ ጋር ባርፍ ብሎኝ ነበር ነው። እሱን ቼክ ላድርግሽ ብዬ ነው። 2 ቀን ብቻ ነው የሚያርፈው ልጁ። ከተሳካ በጣም አሪፍ እድል ስለሆነ እስቲ ቆይ ፋሚሊ ማዘርና እናግራት ስላልኩት ቶሎ መልስሽን ፈልጌ ነው። እዚህ እኛ ጋር ሊያርፍ ፈልጎ ነው ማለትሽ ነው? ይረፍ ማለትሽ ነው ወይ እንዴት? እኛ ጋር እንዲያርፍ ፈልጌ ነው። ለ2 ቀን ነው እና እኔም በቃ ሲሳካ በጣም አሪፍ ብር ስለሆነ ለዛ ብዬ ነው። እስቲ ቆይ ማዘር ላናግራት ያልኩት። ያው ልጁ ይሄ ነው። እንዴት ነው ልጁ ስትየነ ከውጭ እንደመጣ ነው? ሌላ ቦታ አያውቅም ወይ? ስራው ምንድን ነው? አይከብድም ወይንስ እነዚህ እዚህ ሀገር መጥቶ አያውቅም። አባ ምንም እንደዛ ምን የሚያስተላልፉት ነገር የለም። እሱ ችግር የለውም። ግን በቃ ልጁ ሀገር አያውቅም እና ጓደኛውም ይመጣል። አሁን እስኪመጣ ግን ለ2 ቀን ቢያርፍ ብዬ ለዛ ነው የጠየኩሽ። የጓደኛውን ፎቶ አሁን እልክልሻለሁ። እዚህ እንዳለ ጓደኞቹ ናቸው እና እነዚህ ሲመጡ ይወጣል። ለ2 ቀን ግን እኛ ጋር እንዲያርፍ ብዬ ነው። እስኪ እያቸውና ከዛ መልስ ስጭኝ። ግን ቶሎ በይ። በጣም ያስፈራሉ። እኔ እንጃ ምን ችግር የሚፈጥሩ ከሆኑ ፈራኋቸው። በጣም ያስፈራሉ። ምናቸው አስፈራሽ? ያው ሰው ናቸው። ምን ያስፈራሉ? ምናቸውን ፈርተሽ ነው? ይቅርብን ይቅርብን። በጣም ከበድን። በጣም 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 ይቅርብኝ። እንዴ ምን ይታወቃል በምናቸው እንደሚገቡ እንደዚህ አይነት ስዕል መስሎ እንደዚህ ተኳኩሎ ተነቃቅሶ የሚገቡ ምን ይዞ እንደሚገቡ ምናቸው ይታወቃል። ይቅርብን። ፈጣሪ ያለ ብር ሲባል ሰው ማስገባት እኔ እንጃ። እኔ ሳወራቸው ግን ምንም የሚያስፈራ ነገር የላቸውም። አባ እሺ ቆይ አሁን አለቃቸውን ልላክልሽ። እሱን ደግሞ ይኸው ምንም ያውታቱን የተሰሩት እንጂ ምንም ችግር የለውም። ታለ መድኃኒዓለም እኔ አልፈልግም። አጥፋቸው አልፈልግም። በሚሊዮን አይክፈሉን የ2 ቀን። እሺ ምን ነው መድኃኒዓለም የት ሄዶ መብራን የት ሄዳ? ኧረ አትፈልኝ። ራባ ምንም ችግር አልነበረውም እኮ አንቺ ፈራሽ እንጂ ለ2 ቀን ምን ችግር አለው? ውጭ ነው ለአዳር ብቻ ነው እኮ የሚመጣው። እነዚህ እስኪመጡለት ብሎ ነው ጓደኞቹ እና አለቃው እስኪመጣ ነው እንጂ ምንም የሚያስፈራ ነገር አልነበረውም። ሙሉ እንደዚህ አይነት የተነቃቀሱ ሰዎች ጤነኛ ናቸው ብለሽ እንዴት ውስጥሽ ተቀበለሽ? ልጄ በመድኃኒዓለም ኧረ ተይ። አሳሳቾች ብዙ አሉ። ሙሉ ልቅሳት ተነሽ። ኧረ በመቤቴ ስም እንቅልፍ የለኝም ዛሬ አላድር። በቃ እንዳትልኪልኝ። በቃ ቁጭ ብዬ ነው ማድረው። እንደዚህ አይነት ሰው ማየት አልፈልግም። በመድኃኒዓለም መንገድ ላይ መፈራቸዋለሁ እንኳን እንደዚህ